የትኛውን ቦታ ጠልሽ ለመሄድ አትሞክሪ። ለምን? አንተ አምነን ስለሆንክ? አዎ አምነን ስለሆንክ። ማንነትህን ለመልካም ነገር ብቻ ተጠቀምበት። ቆይ ምን አለ ብትረጂ? መጀመሪያ አንተ ተረዳኝ። ምን ልረዳሽ? ተወኝ፣ የራሴን ህይወት ልኖርበት። ምን? አዎ የወንድሜ ልጅ እባክህ ጄሪ ተንከባከባት። ከማንኛችንም የተሻለ ትኩረት እየሰጠች ያለችው እሷ ናት። እንዴት እንደዚህ ትይቻለሽ? ያው ከማየው ነገር ነው። የትኛዋ ሴት ናት ወግ ማድረግ ሳታይ ልጅ መጥቶባት የምትቀበለው? ያው ሴት ስለሆንኩኝ ይገባኛል። አክስቴ ብዙ እንደጎዳኋት እየተሰማኝ። አዎ በጣም እንደ ሰው ራሱ አትቆጥራትም። አሁን ላይ ስለተፈጠረው ነገር ሳይሆን ስለ ወደፊቱ እንድታስብ አድርግ። እሷንም ደግሞ እንደ ወይዘሮ ሰማን እንዳናጣት። ተይ እባክሽ አታስታውሽ። የወንድሜ ልጅ እባክህ ያልኩህን ብቻ አድርግ። እሺ አክስቴ እባክሽ። ብዙ ነገር ግራ እየገባኝ ነው። እናም አንቺ ምን ጭንቀት ሆንኩብህ? ቆይ ለምንድን ነው የምትሆኚው? ለምን አትረጂኝም? ብሌን ከአምነን ጋር መለየት ትፈልጋለች። ሌላው አምነን ከእንግዲህ ያንን ልጅ ጄሪ ካጣችው በኋላ እሷ እንክብካቤ ያስፈልጋታል። ከዚህ በኋላ ከጎኗ መሆን አለብኝ ብሎ ቆርጦ ተነስቷል። በተለይ ያቺ ተንኮለኛ መርሲ እንደዛ ከነገረችው በኋላ ለራሱ እውነትም እየተሰማው መጥቷል። ያ ማለት እንግዲህ አምነን ከዚህ በኋላ ለብሌን ያለው እይታ እየቀነሰ ይመጣል። ብሌን ይህንን ነገር ካሰበችበት በኋላ አስረግጣም ስትነግረው ሰምታችኋል። አምነን እኔ እናንተ አብረን መቀጠል አንችልም ብሌን ስትለው አምነን በጣም ነበር የተናደደው። እንዴት እንደዚህ ትለኛለች? ጄሪ በዚህ ቅርብ ሰዓት ልጇን ስላጣች ካጠገቧ ሆኜ ልንከባከባት ይገባል ይላል። ከአንድም ሁለት ያስገድዶ ሳትፈልግ ሲስማት ያው እሷ ይወደኛል ብታስብም ግን ይህንን ነገር መቋጫ እንዲኖረው ትፈልጋለች። ሜርሲ ጽመቹ ተንኮል ነበር። ያኔ በውሃ ውስጥ መርዝ የመረዘችው መርዝ እሷ ጄሪን ለማጥቃት ሳይሆን ሌላ ሰው ሰራተኛዋን ለመጉዳት ነበር ያደረገችው። ከዛ በኋላ ግን ትልቅ አደጋ እንደተፈጠረ ስታቅ ወዲያውኑ ነበር ብርጭቆን ከግቢ ውጭ ከአትክልት ስፍራው ውስጥ የደበቀችው። አምነን አሁንም የጥፋተኝነት ስሜት እየተሰማው ነው። ያኔ እርጉዝ በነበረችበት ሰዓት አልተከባከቧትም። አሁን ግን ልጇ ካጣች በኋላ እኔ እናንተን ያውል ሊያቀራረበና እንድንለያይ ሊያደርግ የሚችለው ነገር ልጁ ነበር። ልጁን አሁን አጥቼዋለሁ። ስለዚህ ሊርቃት እንደሚችል እውነቱን ትነግረዋለች። አምነን ይሄን ነበር የተሸወደው። እሱ የተሰማው የጥፋተኝነት ስሜት ነበር። ለካ ልጁ ስላለ ይንከባከበኛል ብላ ደስ ብላት ነበር። አሁን ልጁ ስታጣው የባሰ ትጎዳለች። ከዚህ በኋላማ አብሬያት መሆን አለብኝ ይላል። ወይዘሮ ሜርሲ ተንኮል በማሰብ ትመክረዋለች። አንተ ከዚህ በኋላ እኮ ሚስትህን አትንከባከባትም ስላልወለደችልህ ነው አይደል በማለት ትናገረዋለች። አምነን ግን የመለሰላት መልስ ሌላ ነው። አይ እንደውም ከዚህ በኋላ እንክብካቤ ያስፈልጋታል፣ የምትፈልገውን ነገር ሁሉ አድርግላታለሁ ይላታል። ብሌን ይህንን ነገር ስትሰማ ልጁ በውስጧ ባይኖርም መለየት አይፈልጉም ብላ በውስጧ ታስባለች። ብሌን ያለው ነገር የሚያስብል ቢሆንም ግን መታገስ አለባት። ለፍቅሯ ዋጋ መክፈል አለባት። ምን ታስባላችሁ? በቀጣይ ክፍል እስከንገናኝ ቸር ነገር ሁሉ ግጠማችሁ።